ኮንስታብል አልመጣም እንዴ? ደርሻለሁ ብሎኛል። የሚገርም የተከሰሰበት የክስ ቻርጅና ተያዟል ተብሎ የቀረበው ማስረጃ አንድ አይነት ሆኖ። ማስረጃ ማለት አባሪ ያደርገው የያዙት ማስረጃ ከውስጥ የለም ነው የምትለኝ? አዎ የሉም። በጣም ትልቅ የህግ ጥሰት እኮ ነው የሚሰሩት። ሰላም አለች። ኮንስታብል ታዲያ አዲስ ነገር አገኘ? ታሪ ያልከኝ ማስረጃ መዝገብ ቤት ልናገኘው አልቻለም። አያል ምን እንደሚሰሩ ምህረትንም ጠይቂያት ነበር፣ ግን ምናልባት ሌላ ቦታ ካለ ብለን ምንም ልናገኝ አልቻለም። ረዥም መንገድ እንደሚሄዱ እርግጠኛ ነው። ተረጋጋ ታሪ። እንደዚህ በመሆን ምንም የሚገኝ ነገር አይደለም። ናቁጭ በል። ቀድመናል። ምን አይነት ማረባ ሰው! አሁን ይሄ የምትለው ነገር በትክክል ተፈጽሞ ከሆነ ነገሩን እጅግ በጣም ተብትበውታል። በጣም በጣም እንዴት አደርሽ ዶክተር? እንዴት ነህ? አለሁ። እንዴት አወቅ? ታውቅ ነበር? እንዴት አላውቀውም? ዶክተር የትዝታ ማሟት ከእህቴ ከማስተዋል ጋር የተገናኘ መሆኑን ለመጨረሻ ጊዜ ልጠይቅሽ እባክሽ፣ እባክሽን ንገሪኝ። ታረቀኝ። እሱን ማወራንበት አይደል እንዴ? በምን መልኩ ልረዳሽ እንደምችል አላውቅም። እባክሽ ንገረኝና ልርዳሽ። አውቃለሁ እንድትጨነቅ እኮ። ይኸው እኔም ግራ ገብቶኛል፣ ግን ይሄ ካንተ አቅም በላይ ነው። ጠበቃ የሆኑ ነገሮች እያደረገ ነው። እናት አትጨነቅ። አዎ እዛው ነኝ፣ ግን አንድ ጸይም ሰውዬ እያናገራት ነው። ችግር የለውም በቃ ነገርኩ እኮ። እናንተ ይሄን እናድርጉ። ዛሬን ይሄን ምን ሳልጨርስ አልወጣም። ገርሜ ደውልልኝና ሁሉንም ማስረጃ አዘጋጅቻለሁኝ፣ አቀብለዋለሁ። ችግር የለውም። ምናልባት ለኔ ቀላል ይችላል። ካችሁ ሰዎች አሉ። እሺ፣ እርዳታ ሲያስፈልገኝ እነግርሃለሁ። አትጨነቅ። አመሰግናለሁ ዶክተር። በማንኛውም ጊዜ አጠገብሽ
ዛሬ በሞት የተታገዱና ጉዳይ ማስረጃ ለማቅረብና ምስክሮችን ለመስማት ቀጠሮ ይዘን ነበር። አቃቤ ሕግ ምስክሮች ቀርበዋል። አቃቤ ሕግ አበባ ማቅረብ ያለው ምስክሮችን ቀርበዋል። ተከሳሽ ዶክተር እመቤት ይሁነኝ፣ ጠበቃው ብሸት ታዬ ከደንበኛ ጋር ቀርበናል። ክቡር ፍርድ ቤት አቃቤ ምስክሮችን ማቅረብ ይችላሉ። አውድ አህመድ ምንድን ነው የምትሉኝ? መቅደስ የት ነች? ንግስታችን የተፈጠረውን ጉዳይ እያጣራን ነው። ለኤምባሲዎችም ደውያለሁ። በቅርብ ጊዜ አዲስ ነገር ያሳውቁናል። ኖ ያሰሙናል ማለት አይደለም። በዚህ 24 ሰዓት ውስጥ የት እንዳለች ማወቅ ፈልጋለሁ። ይቅርታ ንግስታችን፣ እርስዎ ጋር የመጣንበት ጉዳይ ደውለው እንዲያሳውቁልን ነበር። እሱን እኔ ያስተካክለዋለሁ። እናንተ ሌላውን ጨርሱ። አንደኛው ምስክር እዚህ ላይ ያበቃል። ሁለተኛው ምስክር ይቀጥል። ሙሉ ስም ሜላት ይጥላል። አድራሻ
ከሷ ክላስ ስለከተማ ከተከሳሽ ጋር ጸብ ወይ ዝምድና አላችሁ? ዝምድና ጸብ የለም፣ ግን በጣም ጓደኛሞች ነው። የመጣሽበትን ጉዳይ ታውቂዋለሽ? አውቃለሁ። ተረጋጊ፣ ረጋቢ እና አስረጅ። እዚህ የመጣሽበትን ጉዳይ ታውቂዋለሽ? አውቃለሁ። ማለት ለምስክርነት ታስፈልጊያለሽ። በቃ ልመሰክር ነው የመጣሁት። ጥያቄው መቀጠል ይችላል። አቃቤ ሕግ ምስክር ከተከሳሽ ጋር የነበረሽን ግንኙነት በዝርዝር ለችሎቱ አስረጅልን። እኔና ሙዬ በአቢሲኒያ ሆስፒታል ውስጥ አብረን ነው የምንሰራው። በጣም ጓደኛሞች ነን። ከጓደኛም ያለፈ ቤተሰብ ነን። እንደውም ጓደኝነታችን ሶስተኛ ወገን እንኳን እስከማያስገባ ማለት ነው እና እስካሁንም ድረስ ጓደኛሞች ነን። በሟች ትዝታ ግርማና በዶክተር እመቤት ግንኙነት ጋር ያለውን እስኪ ያስረጅልን። የረጅም ዓመት ጓደኛሞች እንደሆኑ አውቃለሁ። እሙዬም ነግራኛለች። መች ነበር እንደዚህ ብላ የነገረችሽን ቀን ታስታውሻለሽ? ትዝታ የምትሞትበት ቀን ማታ እሙዬ ለሆነ ጉዳይ እንደምታናግራት እንደቀጠረቻት ነግራኝ ነበር። በጣም ተናዳባት ነበር። ከፋይል ውስጥ ወረቀት አውጥታ ሰጥታኝ ነበር። ይህ ነገር አለ። እሱኛውንስ ጽሑፏን ታስታውሻለሽ? የሙዬ እጅ ጽሑፍ ነው። እርግጠኛ ነኝ ስለ እሱ ጽሑፍ? ልክ ነኝ። የራሷ ነው። እሺ ዶክተር ቅድም ያናደዳት ነገር አለ ብላ ነግራኛለች ብለሽ ነበር። የት ቦታ ነው? ሆስፒታል ውስጥ ነው ወይስ ውጭ? ውስጥ ኮሪደር ውስጥ። ክቡር ፍርድ ቤት ጥያቄን ጨርሻለሁ። ጠይቃት እንጂ እሷ ባለችው ጊዜ እኮ አልነበርኩም። ጠይቃት እንጂ እንዴ! ምንድን ነው ነገሩ? ምንም እየገባኝ አይደለም። ምንድን ነው? እንዴት ነሽ? እንዴት ናችሁ? ሰላም ነው? ቤተሰብ ሰላም ነው? አዎ ሰላም ሆናል። እግዚአብሔር ይመስገን። እንደው ነርስ ካላስቸገርኩሽ ለዶክተር የምታውቂው ነገር አለ እንዴ? ኧረ እኔ ምንም የማውቀው ነገር የለም። ቆይ አንተን እየመረመርከኝ ነው እንዴ? በጭራሽ። ጥሩ ወዳጆች ስለሆነ በዛ ላይ ለእህቴ ትልቅ ነገር ነው ያደረግሽው። አመሰግናለሁ። ምንም ችግር የለም፣ ስራዬ ነው። ተረጋጊ። ምን ሆነሻል? ልቀቀኝ! አፈረድክባት። ይኸው ብዙ መረጃዎች እኮ አቅርቤልህ ነበር። አንተ ነህ። ልቀቀኝ! ምኑን ነው የምንረጋጋው? ሁሉም ነገር ካለቀ በኋላ ከዚህ በኋላ ምን ቃልዬ ታረቀኝና አንደኛ
አደራ ቃል እየሰጥቻለሁ። የሆነ እየተከሰተ ያለ ያልገባኝ ነገር አለ። አሁኑኑ ደውይላቸውና አባቢ እንዲመጡ ንገሪያቸው በላት። ዶክተር ምንም ችግር የለውም። ሁሉንም ነገር ለኔ ተይው፣ አትጨናነቂ ብቻ ነሽ። ሄሎ ሳሚ፣ እንዴት ነህ? እባክህ በጣም ተናድጃለሁ። ጠበቃው ሙዬ ሜዳ ላይ ጥሏት አልሄደም? አይደለም ያውቃል እኮ ሁሉንም ነገር እኮ ያውቃል። በቃ ሚስጥር የተባለው ነገር በጠቅላላ ነገር ነው ያለው። አዎ እሺ፣ የት ነህ አንተ? በቃ መጣ። የሙዬ ጓደኛ ሜላት ትላንትና ደወለችልኝ። ካላገኘሽ ብላ ጭቅጭቅ ስታረገኝ እሺ ብዬ ሄጄ አገኘኋት። ከዛ በኋላ በቃ እሙዬ ላይ ምስክር እንደሆነ የሆኑ ማላቃቸው
ስላስገደዱኝ ነው አለችኝ። በቃ ስለጨነቀኝ ነው ይሄንን መጥቼ ነገርኩሽ። ምናልባት ሄደሽ ምናልባት ስለ ጠበቃው ይሄን ነገር ብትነግሪው የሆነ መፍትሄ ይፈልጋል ብዬ ነው አለችኝ። በቃ ይሄን ያለው አታውቃቸውም እኮ ግን በሆነ ነገር እያስፈራሩኝ ነው አለችኝ። እኔ እኮ የሚያናደኝ ይሄ ጠበቃ ተብዬው ነው። ጠበቃው ምን ያደርግ ነው ፍቅር? እሷ ምስክር ሆና ብላ ከመጣች ምን ማድረግ አለበት እሱ? ወይ አለመምጣት አይደል? እሱ እኮ ምንም ያደረገው ነገር አለ ብዬ አላስብም። ፍቅር የሆነ ነገር ያደርጓታል አልኩ እኮ። ጠበቃው ደግሞ የሌለበትን አመል ነው ያመጣው። ሄሎ ወይዬ፣ ምንድን ነው የምታለቅሽው? ተረጋጊ። ቆይ ምንድን ነው ታሸገ ማለት እንዴት ሆነ? በቃ መጣ በቃ እሺ፣ በቃ መሄድ አለበት። እናንተ ናችሁ ቤታችን ያሸጋችሁት? የፍርድ ቤት ትዕዛዝ እስከሚመጣ ድረስ ማንም ሰው እዚህ እንዳይገባ። እንደምታሸግ ጠበቃችሁ አልነገራችሁ? እንዴ ያውቃል ጠበቃችሁ? ጭራሽ ቤታችን እንደምታሸግ ታውቅ ነበር እንዴ? አዎ። በምን ምክንያት? ከትላንት ወዲያ ምን ነበር ያልከኝ? ባለቤቱነቱን የሚገልጽ ማስረጃ አንድም ማቅረብ አልቻሉም አላልከኝም እንዴ? እና ታዲያ ታረቀኝ ይባላል። የትሽ ዶክተር ማቤት ወዳጅ አንቺ እንዳይሽ ፈልጋለሁ። እኔም አላውቀው የሙዬ ወዳጅ ይልቁን ነው የምትተዋወቁት። ከትሽ ጋር የምንተዋወቀው እዛ ሆስፒታል ውስጥ እቴን ስታስተምርልኝ ነው። በጣም የምወዳት ማስተዋል የምትባል እህት ነበረች። እንዴ ፖሊስ ታረቀኝ ማለት አንተ ነህ? አዎ ፖሊስ ታረቀኝ ነኝ። ቅድም እንደውም እኮ እየጠራችሽ ነበር፣ ከጠበቃዎቹ ጋር እየተጨቃጨቅሽ ነበር። እቃውን ጊዜ እናጥፋ ነው። ይቅርታና ካላስቸገርኩክ መታወቂያ ልትሰጥ ትችላለህ? በጣም ይቅርታ። ችግር የለውም እናቴ። ምንድን ነው ምን ተፈጥሮ? ምንም አይደለም፣ ተረጋጋ። ችግር የለውም። አሁን መሄድ እንችላለን። እዛ ከያዘችው ናችሁ ነች ሰራተኛችን ናት፣ ግን እህታችን በላት። እቃውን ሁሉ አስቀምጡትና እንሄዳለን። አንሄድም። የት ነው የምንሄደው? ማነህ አንተ? የት ነው የምንሄደው? ዘመዳቸው ስለምን እንተዋወቅ። በዛ ላይ ደግሞ እንቷን ማግኘት አለባት። በይ ከተማ
ደውይልኝ እሺ። ዶክተር እንደ ማፊያ ማሰብ ጀመርን እንዴ? ልታመጥ ነበረ? ኧረ እባክህ ከሰው ተፈጥረህ እንደዚህ አታድርግ። ምንድን ነው ከኔ የምትፈልገው? ንገረኝ። ኧረ ህመሙ በዛብኝ። ለምን እንደዚህ እንደምታደርጉ ቢያንስ ለወቀውና የምትፈልጉትን ላድርግላችሁ። ምናልባትም ሰው ተመሳስሎባችሁ ሊሆን ይችላል። ንገረኝ፣ ምን ላደርግልህ? አርፈህ እንድትቀመጥ ብቻ ነው የምፈልገው። ያንተ እርዳታ አያስፈልገኝም። ያው እኛ ሁሉ ቦታ ላይ ያለን አትጥቀም። ሲበቃ ስንጨርስ ትሄዳለህ። አታስፈልገንም። ኦኬ? ምኑን ስትጨርሱ? ሄሎ ሙዬ። ቃል ምንድን ነው? ምንድን ነው ነገሩ? መሲስ? መሲ ትንሽ ግርግር ትፈጥራለች ብዬ ነው ያላመጣዋት። ምኑን? ምንድን ነው? ሙዬ ከቤት እኮ አስወጡ። ቤታችን ታሽጓል። ምን? ምን ማለት ነው ታሸገ? እንዴ ጠበቃው እውነት የትም አታመልጥም ያለ ሲስት የነበረ አልነበር እንዴ? አዎ ልክ ነሽ። ደውዬለት ነበር ለዛ ጠበቃ ተብዬው እና ግን በቃ ምንም ማድረግ አልችልም ማለት ወይ ፈጣሪ። ብታይ ሜሊኮ ቆይ ቃል የምትይኝ ነገር አለ? ምንድን ነው ያለችው ሜላት? አይደለም ዛሬ ላይ አንቺ ላይ የደረሰው ነገር በሙሉ ተጠያቂ ያ ጠበቃ ነው። እሺ ታረቀኝና አቅርቢልኝ። ታረቀኝ። ተረጋጊ። አሁን ሲከበደኝ ታረቀኝ። ምንድን ነው የሁሉ ነገር? የሁሉ ነገር ምንድን ነው? ችግር የለውም። ከዚህ በላይ ስንት ፈተና ይመጣል። ተረጋጊ። ታረቀኝ። በቃ አደራ ቃልዬን እንደ እህትህ ከአይንህ እንዳትነጥላት። ደግሞ አደራ እንዳትጠጣሽ። እሺ ታረቀኝ። ሌላ ቤት አለ ወይ ቃልዬ? እሱን ትደውላቸውና ለተከራዮቹ የሆነ ነገር አመቻችሁ። እስከዛም ደግሞ ሌላ ቤት መከራየት ካለባችሁ እንግዲህ እንደሚሆነው አልኩ። ችግር የለውም። ስለ ቃልዬ አትቸገሪ እሺ? አንዴ ማቆሰዋል። እሱ ጋር ለጊዜው እናርፋለን። ሁሉንም ነገር በኔ ተይው። አንድ ቃልዬን አገናኘኝ ታረቀኝ። እግዚአብሔር ይስጥልኝ። ቃልዬ በደምብ ስሚ። ይኸውልሽ ከዚህ በኋላ ታረቀኝ የሚልሽን ነገር ብቻ አዳምጪሽ አደራ እሺ? በቃ ሂዱ።
ሲጀምር ራሱ ታውቃለህ ልጆች ጋር ምንም ችግር የለም ቤተሰብ ጋር ምንም ችግር የለም እንደውም ታውቃለህ እንድትደውላቸው ሰላም መሆናቸውን ጠይቅ አረጋለሁ በቃ እደውላለሁ ደግሞ ደቡብ አፍሪካ ላይ እንዳለህና የጀመርከው ፕሮጀክት ትንሽ ሊያዘገይ እንደሚችል ነግራቸዋለህ ተግባባ ያልከኝን አደርጋለሁ ግድ የለም ድምጻቸውን ብቻ ነው ትክክር ደግሞ በልጆች ህይወት አትፍረድ ሙልዬ አይሰማም? አዎ ተመስገን ነኝ። እንዴት ናችሁ? ደህና ነኝ። እንዴት ናችሁ እናንተ? ሙልዬ ምን ነካ? አታልቅሽ እንጂ ተረጋጊ። ደህና ነኝ እኔ። አይ ሰላም ነው። ጥናታዊ ጽሑፉ የሚቀርበው ገጠራማ ቦታ ነው እና ስልክ ማግኘት ስላልቻልኩኝ ነው ያልደወልኩት። ይኸውልሽ ኮማንደር ተከስተ ጋር ገንዘብ አስቀምጬልሻለሁ። ጠይቂውና ውሰጂ። ቤትስ የመጣ ሰው የለም እንዴ? ልጆቼ እንዴት ናቸው? እሺ አባ ኪዳኔና ዶክተር መቤትስ እንዴት ናቸው? ይበቃል ዶክተር ተመስገን። የመስሪያ ክፍለ ነው ነበር ማለት አሁን ሳሰራበትም እንዴ? ብሰራበትም ባልሰራበትም ጥቅም የለውም። እንዴት? የምትሰራው ስራ የእህትን ወይም የወንድምህን ህይወት ካላቀናም ይጠቅማል። አየታሪ የምትሰራው ስራ ከርስን ለመሙላት ብቻ ከሆነ ሰንበትን መድገም ይሆንብሃል። ስለዚህ ቢያንስ ምግባርህ የሰዎችን ቁስል ማከም መቻል አለበት። ግን አንተ የምትችለውን ያህል ካደረግኩ በቂ ነው። ደግሞ በእርግጠኝነት ያንተን ሐሳብ የሚከተሉ ሰዎች አይጠፉም። ይህ ምንድን ነው? አስቀምጠው። አይጠቅምም። የሰው ህይወት ይቀጥፋል።
ስለዚህ ትቼዋለሁ። ምስሉ በጣም ይጨንቃል። ምንድን ነው ይኸውልህ፣ ይህን ርዕሰ ጉዳይ ከዚህ ቤት ውጭ ቤትም ቦታ ላይ እንዳታነሳው። እንደነገርኩ የሰው ህይወት እየቀጠፈ እዚህ ደርሰናል። የኛውስ? እሱ እንኳን እውነቱና ሐሰቱ ስለተቀላቀለብን ትቼዋለሁ። ማለት ከሁለቱ ዶክተሮች የትኛው ነው የሰው ህይወት የሚያድነው? በፈለገበት መንገድ ገብቶ ሆስፒታል ተቀጥሮ የሚሰራው ነው ወይንስ ተምርሃል ተብሎ ማረጋገጫ የተሰጠው ነው? እኔ ባሳለፍኩት የህይወት ልምድ ግን ሁለቱም ሰዎችን ሲገሉ ተመልክቻለሁ። ስለዚህ ጥቅሙ ለጊዜው ስላልታየኝ እሱንም ትቼዋለሁ። ቀልደኛ ነህ ልበል? እንደተሰማህ በል። መልካም። ጀነራል ምስክርን ማግኘት እፈልጋለሁ። አንዳንድ ነገሮችን ሳያግዝኝ አይቀርም። በምን ጉዳይ ላይ እንዲረዳህ ነው የፈለከው? በኤጀንት አህመድ ጉዳይ። ከኤጀንት አህመድ በላይ ሆነው የሚሰሩ ሰዎችን ማወቅ እፈልጋለሁ። በሱ ጉዳይ እንዲያግዘኝ እፈልጋለሁ። ቆይ ይሄ ሰው እስከ መቼ ድረስ ነው በሰዎች ህይወት ላይ እየተጫወተ የሚኖረው? የሰዎችን ህይወት እያጠፋ የሚኖረው? ሞክር። ጀነራል ምስክር መልካም ሰው ነው። ፌደራል ፖሊስ ውስጥ አንድ ኮሚሽነር ነበር። ግን ምን ዋጋ አለው? የእሱንም ባህሪ ልክ እንደ ምስክር አበላሽተውታል። እና ስለዚህ ጉዳይ ምንም አልነግርህም አልክ ማለት ነው? እንድትተርፍ እፈልጋለሁ። እስቲ ስም እሺ፣ ቃሌ መሲ፣ እንዴት ናችሁ? ሰላም ነው? እየተጫወታችሁ ነው? እሺ፣ እንዴት ነው? ተመችቷችኋል አይደል? አዎ፣ እንዴ በጣም 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 ጥሩ። እኔ ብለው ቤታችሁን ላከራያችሁት ሰው ደውላችሁለት? አዎ፣ ደውዬላቸው ነበር፣ ግን ቢያንስ የአንድ ወር ያህል ጊዜ ስጭኝ አሉ። እንደውም ከአንድ ወር በላይ መስጠት ካለብሽ መስጠት አለብሽ። ጥሩ ነው ያደረግሽው። በዚህ ጊዜ ቤት ፈልጎ ማግኘት በጣም ከባድ ሆኗል። ጥሩ ነው ያደረግሽው።
ከአምባቸው ጋር ደግሞ በደንብ አውርተናል። እዚህ መቆየት ያለባችሁን ያህል ጊዜ መቆየት ትችላላችሁ። ምንም መጨናነቅ አያስፈልግም። እንደምታዩት ደግሞ ሰፊ ነው ቤቱ፣ ብቻውን ነው የሚኖረው። ስለዚህ ምንም መጨናነቅ አያስፈልግም ማለት ነው። በዛ ላይ ደግሞ እኔ ኃላፊነት አለብኝ። ትልቅ አደራ ተሰጥቶኛል። እኔ የምልሽ ዶክተር እንዲሁ ስታወራ የሰማሽው ነገር አለ እንዴ? ምናልባት ማስዬ የሆነ ነገር ነግራት ነበርና እኔ እንጃ። በእርግጥ የነገረችኝ ነገር የለም፣ ግን አንዲት መቅደስ የምትባል ልጅ እዛ ሳውዲ እያሉ በጣም እንደምትንከባከባት እና አሁን ላይ ደግሞ በጣም ትልቅ ችግር ውስጥ እንዳለች እና ለቤተሰቦቿ ተነግሮ ቤተሰቦቿ ደግሞ ወደዚህ እንዲያስመልሷት ንገሪልኝ ብላት ነበር። እና መቅደስ የምትባል ልጅ ነች ማስተዋል ስትንከባከባት የነበረው? አዎ እንደሱ ነው ያለችኝ ሙዬ። ችግር ላይ ያለችው መቅደስ የምትባለው ልጅ ነች። እንደሱ መሰለኝ። ለቤተሰባቸው ሲላ ተነግራለች? አዎ ቤተሰቦቿ የሚኖሩት ናዝሬት ነው። እሙዬ ሄዳ አግኝታቸው ነበር። በጣም ያሳዝነው እናትዬ ትንሽ ደከም ያሉ ናቸው። ደግሞ እኮ በጣም የሚገርመው እሙዬ ገደለቻት ከተባለችው ልጅ ጋር እኮ ያስተዋወቋት እኔ ነኝ። ለዚህ ስደተኛ ብላ ዶክተር ለሚስቱ መልእክት እየላከልህ ነበረ። ምን ብሎ ላከ? አራዳ ሽማግሌ መሆኑ ነው እንዴ? ኮማንደር ጋር ገንዘብ አለ፣ አንዳንድም ነገር ይነግርሻል። እኔ እኮ ሲደውልልኝ በጣም ደንግጬ ነበር። እንደ አጋጣሚ ሆኖ እሱ የነበረበት ቦታ መኮንኑ የነበረበት ቦታ ነው። እሱ ደግሞ ያውቀዋል ብዬ አስቤ ነበር። ብቻ አህመድ በጥሩ ሰዓት ደረሰልኝ፣ አገዘኝ። ሪሊ ዶክተር ዴቪድ የዚህ ሆስፒታል ነገር ጨርሰናል አይደል? አዎ ጨርሰናል። ስንሰራ ነበር ከዶክተር ጋር። አዎ አልቋል። ዶክተር ትርሲት ዛሬ ስራ አትገባም እንዴ? እንዳትገባ አድርጊያታለሁ። ጥሩ ነው ያደረገው። ቶሎ በል አውጣ።
የዶክመንቱም ነገር በደንብ ሰርተነዋል። ከጤና ቢሮም ቢመጡ ምንም ችግር የለውም አይደል? ኮማንደር የታረቀኝንስ ጉዳይ አጣራ እንዴ? ማን ነው ዶክመንት ሊሰጠው የቻለው? አልታወቀም። ምናልባት ፍጹም ሰጥቶ ሊሆን ይችላል። ፍጹም መዝገብ ቤት ገብቶ ዶክመንት እንደተመለከተ መረጃ ደርሶኛል። ነገር ግን ምንም አይነት መረጃ እንዳልሰጡት አረጋግጫለሁ። ማን ነው የፍጹም? ዶክመንትስ መስጠት እንዴት ቻለ? እሱ እንኳን ጥሩ ፖሊስ ነው፣ ጓደኝነት ካላታለለው በስተቀር በሱ ላይ እንኳን ምንም አይነት ጥርጣሬ የለኝም። እኔ የምልህ ኮማንደር፣ ታረቀኝ ፌዴራል ፖሊስ ውስጥ ምንድን ነው ኃላፊነቱ? ተራ ፖሊስ ነው። ከሌላ ቦታ ተዛውሮ እንደመጣ አውቃለሁ። ኢቭን ከየትኛው ፖሊስ ጣቢያ እንኳን ተዛውሮ እንደመጣ አላውቅም። አጣራና ካልሆነ ወደ ሌላ ቦታ አዛወር። እሱን ማድረግ የሚሻለው ያ ወይ ኦልሬዲ መልቀቂያ ያስገብቷል። ጥሩ። የሌላዎች ፕሮጀክት ጉዳይ እንዴት እየሄዱ ነው? በጥሩ እየሄዱ ነው? ኦፍ ኮርስ ዶክተር፣ በጥሩ እየሄዱ ነው። ሁላችንም እየሰራን ቃል ምን ማለት ነው? ምንም እንደማትሆን ደግሞ እኔ ቃል ገብቼልሻለሁ። ታዲያ እንዴት እዚህ ያስጠራኸኝ? ዶክተር፣ የአንቺ ጉዳይ ከማስዬ ጋር ይያያዛል። ኧረ አይገናኝም። ለምን አልክ? ማስዬ አረብ ሀገር የምትመጣ ሴት እንዳለች ወደ ሀገሯም እንደምትገባ ነግራሽ ነበር አይደል? ማን ነገረ? ማለት እንዴት አወቅ? ቃልዬ ነች ነገረች። ያስጠራውሽን ለዛ ነው። ይኸውልህ ታረቀኝ መሰለህ፣ መስዬ ቃል አስገብታኝ ነበረ። አደራ እንዳትነግሪው ብላ ቃል ስላስገባችኝ እንጂ ነግር ነበረ። በእናትህ ይቅርታ ዶክተር። ሳስበው የአንቺ ጉዳይ ከዚህ ጋር የሚገናኝ ይመስለኛል። እንዴት? አልገባኝም፣ ንገረኝ በደንብ። ግን በማስዬና በዚች ምስኪን ሟች ውስጥ ያለውን ግንኙነት ትነግሪኛለሽ? ያኔ መስቲ ያማት የነበረ ጊዜ አንተና እንዲወጣ ብለሃል ነበር።
የኔ ፍቅር ወይ እህትሽ ግን እንዴት ናት? እባክህ ዛሬ ሳትናደድ አልቀረችም መሰለኝ። በምን? ጠበቃችን ነው ስትገይ ያየሽ ያይን ምስክር አለ አላላትም መሰለህ? ለምን አላት? ማለት ኬስ ሰምቶ መርማሪ ነው የነገረኝ ነው የሚለው። እስቲ ስታስበው እሙዬ እንዴት ትገላለሽ ብሎ ያስባል? እኔ እኮ ከምንም በላይ እናደረኝ እያወቃት እሙዬ እንደዛ ማለቱ ነው። እንዴት ሰው ትገላለሽ ብሎ ያስባል? እንዴት ታረጋለሽ ብሎ ማሰቡስ? መናደድ የለብሽም እሺ። እሱን እንርሳውና አሁን ፈታ። ዛሬ ልደትሽ ነው፣ አብረን ነው የምናመሸው። እሺ የኔ ፍቅር መናደድ የለብሽም እሺ። የኔ ማለት ወድሻለሁ። አህመድ፣ ሰዎቻችን ከፖሊስ ጣቢያ ደውለውልናል። ደግሞ ምን ተፈጠረ? ታረቀኝ ዶክተር ሜቤትን እያነጋገራት ነው ብለው ነው። ታረቀኝ? ለምንድን ነው የሷ ልጅ እድሜ የሚረዝመው? ሌላ ፕሮጀክት ሆነችብን እኮ። ለአለቆቻችን ነግረን መፍትሄ ማግኘት እንችላለን። ግን እንደምታውቀው ችግሩ የአዲስ አበባ ፖሊስ መሆኑ ነው። ብዙ አካባጅና እውነተኛ ነኝ ባይ ፖሊሶች አሉ። እሱ ነው ያስቸገረን። በቃ ወደ ሩቅ ማሰብ አያስፈልግም። ይልቅ እስር ቤቷን መቀበር ማድረግ ነው። ቆይ አትበላም እንዴ? እየበላሁ ነው። ብይ። ስላላጎረስኩ ነው አይደል? ቢያልኩሽ አይደል እኮ ላጉርሳ። ብይ። እናት ምን ሆነሃል? ልጋብዝሽ ብለህ የጠራኸኝ ለዚህ ነው? ጥሩ አውራሻለሁ። ያነገርሽኝ ነገር አለ የደበቅሽኝ? ማለት ቆይ ለምን እንደዚህ ልትል ቻልክ? አውራኝ አላልሽኝም እንዴ? አዎ። ያነገርሽኝ ነገር አለ ያላወራሽኝ? ምንም የደበቅኩ ነገር የለም። አንድ ነገር ቢሆን ኖሮ እስካሁን ድረስ አልነግርህም። ደብቄ አውቃለሁ እንዴ እስካሁን? ምን ደብቄ አውቃለሁ እስከዛሬ? ለምን እንደዚህ አልከኝ? ወይኔ ምነው አምላኬ፣ ምን በደልኩ? አይ እዚህ ጋር ደግሞ ያስቸግረኛል። ምን ነው ሞቴን እንትን ባለ። ለምን እንዲህ ይላሉ? አይ የማን አባት ነው ልጁን አሳስሮ የሚመጣ? እጄም በእጄ በላሁት፣ እጄም በእጄ በላሁት። ቀደም ብለው ነበር ማሰብ። አሁን ምን ያደርጋል? እህቱንም እንዳይቀብር አረጉት እኮ።
ለምን እንዲህ ይሆናሉ? እስኪ ቀና ብለው ባፎትህ ልቅመሱ። እሺ አይ እጄን በእጄ በላሁት። እስቲ ቀና ብለው እህል ቅመሱ። እህል ባፎት አልዞረ። ተነሱ። አይ የምን ምግብ ነው የምትለው? አይ የእርሶ ነገር አይ በርቄ፣ አንቺ ደግሞ ለምንድን ነው የምታሳምሚኝ? አይ ቸሮ አባቴ መድኃኒዓለም ምን ነው ምን በደልኩ? ኧረ እባክህ የልጄን ድምፅ አሰማኝ። ይሄን ቀድሞ ነበር ማለት አሁን ምን ያደርጋል? እሺ እውነቱን እንነጋገርና ከዛ በኋላ የፈለከው መወሰን ትችላለህ። ምን ልትነግሪ ነው? የብልግናሽን እውነት ልትነግሪ ነው? ቆይ እኔ እናንተ ከዚህ በፊት ብዙ ችግሮች አውርተን አልፈታንም? ምን ለውጥ ያመጣል? ብልግናሽን ይቀይሯል? አዎ ይቀይረዋል። ቆይ የሆነ አጠር ያለ ልጅ ጸይም ጸጉሩ ፍሪዝ የሚያደርግ ልጅ ነው የነገረህ? አዎ እሺ እሱ ነው እንበል። እንበል አይደለም አዎ ወይም አይደለም በለኝ። ነው አይደል? እሱ ነው አይደል? ከሰውየው ምን ጉዳይ አለሽ? እሺ እመነኝ፣ ሁሉንም ነገር ልንገር፣ የተፈጠረውን ነገር በሙሉ ላስረዳ፣ ብቻ እመነኝ። ችግሩ በሙሉ የተፈጠረው ሆስፒታል ውስጥ ነው፣ መዝገብ ቤት ውስጥ ማለት ነው። ለሴሚናር ከውጭ የመጣ ዶክተር አለ። መዝገብ ቤት ለምን እንደገባ በምን ጉዳይ እንደገባ ምን እንዳደረገ እኔ የማውቀው ነገር የለም። ምን ሲያደርግም እንዳገኘችው እንዳየችው የማውቀው ነገር የለም። ብቻ መዝገብ ቤቷን አንገቷን በብረት ደፍቶ ጣላት መሬት ላይ። እሱን ስላየሁ ነው በቃ የሚያሰቃዩኝ። ይሄ ሁሉ ነገር ደግሞ የሆነው በቀደም የሸኘህ ዕለት ማለት ነው፣ አዳር የነበርኩለት ነው። ይሄ ሁሉ ነገር ታዲያ ሲፈጠር ለኔ ለምንድን ነው ያነገርሽኝ? በኪዳነ ምሕረት ልማልልህ እንዳይገሉ ፈርቼ ነው። ሰዎቹ አውሬዎች ናቸው፣ ሰው ይገላሉ። በጣም ፈርቼ ነው ያልነገርኩ። አላምንሽም። ጉዳዩን በዚህ መልኩ አይደለም እኔ የሰማሁት። ቆይ ዶክተር ጆኒ ነው አይደል የነገረህ? አይደለም ዶክተር ብርሃኑ ነው። አንቺ እንዳልሽው ጸጉሩን ፍሪዝ የሚያደርግ አጭር ጠይም ያለ ሰው ነው። ማን ነው? ምንድን ነው ያለ? አንቺ ሲባልግ የሚያሳይ ቪዲዮ ነው ያሳዩኝ። ከዛ ዶክተር ብርሃኑ እባላለሁ። ስለኔ ብዙ ታውቃለህ? እንተዋወቃለን እንዴ? በሚገባ። ሜላት እኔንም ቤተሰቦቼንም እያስቸገረች ነው ያለችው። ጉዳዩን ደግሞ ለእናንተ በደንብ መነጋገር ስላለብን የቀጠርኩት። ታዲያ ምን ልርዳችሁ? አንተ የሜላት እጮኛ ነህ አይደል? አዎ ነኝ። ነገሩን ላሳጥርልህ። ይሄን ተመልከት። አንዴ ልግም ወንካ አይኔ ምን ሆነች? እንዴ አድርጋ አንተን ይቀርስካት? ቁጭ በል። ያንተ አይነት ሺህ ሰዎች አሉ። እዚህ ውስጥ የምታየው ሰውዬ የእህቴ ባል ነው። መኪና ውስጥ አስክራ ይሄን ሁሉ ድርጊት የፈጸመው ያንተ ናች። አሁን አንተን የፈለኩበት ጽንሱን እንድታስወርድ ነው። ጭራሽ ልጅም ጸንሳለች? በሚገባ። ይሄን መድኃኒት ለምትጠጣበት ነገሮች ሁሉ ጨምረህ ሰጣታለህ። በአንድ ወር ጊዜ ውስጥ ጽንሱ ፌል ያደርጋል ማለት ነው። አይ ጥሩ፣ እኔ እነግራታለሁ። በራሷ መንገድ እንድታደርጉ አደርጋለሁ። በራሷ ፍላጎትማ አደረገች እኮ። አንተ የማታደርገው ከሆነ በአንድ ፕረስ
ዩቲዩብ ላይ በደንብ ትመለከተውና የዛን ሰዓት ታስወጣዋለች። እሺ አይ ቱ አንተ ሰራለታለሁ። እንዴ ነው ይባላል። ይኸውልህ ሰላም፣ ይህችን ነገር ያዛት። አያስፈልግም። ሰለሞን ያስፈልጋል። መጨረሻ አያስፈልግም። ያዘው አልኩ። እንደውም ሰራለታለሁ። እንዲህ ከረዳኸኝ የቤተሰቦቼን ትዳር ስለመለስክልኝ አንተ ባለውለታዬ ነህ። ይሄን ነገር ከማድረግ በፊት የደበቀች ነገር ካለ ጠይቃት። ግን ምንም አትነግረን። ታዲያ ይሄን አልሰራሽም? ስለምን ጽንስ ነው የምታወራው? ስለምን ጽንስ ነው የሚያወሩት? የፈለክበት ሆስፒታል ወስደህ አስመርምረኝ። አሁኑን ወስደህ አስመርምረኝ። የፈለክበት ሆስፒታል ወስደህ አስመርምረኝ። አንተ ነገር ከያዝክ አትለቅም አይደል? ባይኔ መጣ እኮ ጄኔራል። የሚገርመው ከ15 ጊዜ በላይ ክስ የተመሰረተበት የክስ ቻርጅ ፍርድ ቤት ውስጥ አገኘሁት። የትኛውም ጣቢያ ውስጥ ግን አልተገኘም። የማስረጃ አላስቀምጠው። የሽፋን ስራ ውስጥ ይኖር ይሆን? ገብቶኛል ጄኔራል። ጉዳዩ የሚሄደው እርሶ እንዳሉት ነው። በዙ ምክንያት የብዙ ንጹሃን እህቶቻችንና ወንድሞቻችን ሕይወት ጠፍቷል። ታዲያ ምን ልታደርግ አሰብክ? ምናልባት ይህን ጉዳይ ስራዬ ብሎ የሚከታተል አንድ ሁነኛ ሰው ፈልጋለሁ። ያን ሰው እንዲያገናኝ ይፈልጋለሁ። አንድ ወዳጅ አለኝ፣ ብሔራዊ ደህንነት መረጃ ውስጥ የሚሰራ። ለሱ ነግረውና ታወራዋለን። እሺ ጄኔራል። ምን ነው? ሌላ ምን ፈለክ? ጂደብሊው ሙቭመንት የሚባለውን አጀንዳ ያውቁታል እንዴ? ስልክ ይዘሃል? አዎ ይዣለሁ። ጠብቀው። ታውቀዋለህ ስልኩን? አላውቀውም። አንሳው። ሄሎ። ሄሎ፣ ታረቀኝ? አቤት። ታረቀኝ ነህ አይደለ? አዎ ነኝ፣ ታረቀኝ ነኝ። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ቹቹ ነኝ፣ የእነ አባባ ጎረቤት። እንዴት ነህ? ጠፋህ እኮ። በሰላም ነው? ሰላም ነው። ቤተሰብ እንዴት ናቸው? ከአባባ ጋር ስለተጠፋፋችሁ ራሴ ደውዬ ላገናኛችሁ ብዬ ነው። ማውራት ትችላለህ አይደል? እሺ እሺ። አይ ጋሽ ልጄ ታረቀኝ ነው ታረቀኝ። አሎ። ሄሎ አባባ፣ እንዴት ነህ? ልጄ ማየ እንዴት ናት? አዲስ አበባ ነው ያለሁት። አባዬ
ስለተፈጠረው ነገር በጣም ይቅርታ። እማዬ ግን በረታች። አያችኋለሁ፣ እመጣለሁ። እሺ እሺ፣ በቃ አሁን ስራ ላይ ነው ያለሁት። እደውልላችኋለሁ። እማዬንም በስልክ አገኛታለሁ። በኋላ እደውላለሁ። እሺ እሺ አባዬ፣ ቻው። በቃ እደውላለሁ። ቻው ቻው። አባትህ ናቸው የደወሉት? አዎ አባቴ ነው። በእህቴ ሞት ምክንያት በጣም አዝኖብኝ ነበር። በጣም በል ስልክህን አጥፋው። ይኸውልህ ኮሎኔል፣ ይህን ሀሳብ ማንም ሰው ጋር እንዳታነሳው። ስውር አጀንዳ ነው የሚባለው። አደጋው ለቤተሰብም ይተርፋል። ቤተሰብ? ጄኔራል፣ እንዴት እንዲህ ሊሉኝ ቻሉ? እሱን ጨርሰናል። በል በርታ። ያልኩን ሰው አውርቼ እደውልልሃለሁ። ስራውን ታውቀው እንዴ? አውጥቼዋለሁ። በል ቅድም ስላወራነው ነገር ድጋሜ እንዳትገባ፣ አደጋም አለው። እሺ እንዴ እየጠበቅኩ እኮ ነው። የምስራቹን አትነግረኝም እንዴ? ከዚህ በኋላ በህይወት አልገባም። ያላደረከው እንደሆነ ግን እናት ወይዘሮ ወይንሸት የት እየተመላለሱ እንደሚታከሙ አውቃለሁ። ከ30 ደቂቃ በፊት ከነርሷ ጋር አላወራም? ትሰማኛለህ? እናቴ አጠገብ ብትደርስ ይኸው ልገልሃለሁ። በስህተት እናቴ ጋር እንዳትደርሰች። አይ እሱ ውስጥ አንገባም። ቃል የገባኸውን ነገር ከፈጸምክ ምንም አናደርግም። ከፈለክ ይኸውልህ ሜላት እንደፈለክ አድርጋት። ይኸው ትቻታለሁ። ይኸው አሳብዳታል። እንደፈለክ ማድረግ ትችላለህ። እናቴ ጋር ግን አጠገቧ እንዳትደርስ። እሺ? እኔም እሱን ነው የፈለግኩት። በልቻው በአንድ ድንጋይ ሁለት ወፍ ማለት ይሄ አይደለ? የፍርድ ቤቱን ጉዳይ ማገናኘት እንችላለን። እኔ ምን ልክ እና ልጅቷ አይምሮ መሳፈር እንዴት ነው የምናውቀው? በቤቷ ሰው እንልካለን። በዚህ ሀሳብ እንዳይገባ ይሻላል። እሱም ማድረግ ይሻላል። ያ አይ መድኃኒዓለም፣ አይ መድኃኒዓለም፣ ሄጄ ላመስግነው እንጂ ምን ለሱ ምን አመስግኑኝ ነው ያለ። ውለታው መቼ ያልቃል? ወይ ልጄ፣ ኧረ ኮትም አልለብስ እንዲህ ሄጄ መድኃኒዓለምን ላመስግነው።
ምንድን ነው ያመጣው? ማን ችግር ሲፈልግ ማን ኮማንደር ቻው። እሺ ቻው። ምን እያደረክ ነው? የስራ ስልክ ነው እያወራ ነበር። አህመድ አላህን አትፈራም እንዴ? ቆይ እንዴ እኔስ አላሳዝንህም? እነዚህ ልጆች ብቻዬን ላሳድግ ያላባት አህመድ፣ ኧረ በአላህ ብዬሃለሁ። ምን አድርግ ነው የምትይኝ? እባክሽን ተይኝ። እኔ ይህን ስራ ልስራበት። እኔ እንደዚህ ሆነ የምታመጣውን ገንዘብ አልፈልግም አህመድ። እንዴ ለምን ይሄን ለኔ አታይልኝም? እባክሽን ነይ በቃ አረፈድኩብሽ አይደል? ይቅርታ እቀጣለሁ። በቃ ነይ በቃ እንዴ ይቅርታ በያ ቶሎ ታሬ ምን እያሰብክ ነው? ፍፄ የዶክተሯ ጉዳይ ከመስቲ ጋር ሳይገናኝ ቀር አይመስለኝ። ዶክተሯ ማለት? እስኪ ለማንኛውም ይሄድ። ምን አገናኘው? ሄሎ። እሺ እንግዲህ የለም ቴዲ፣ እኔ እነግርሃለሁኝ። ደግሞ እኮ በመተማ በኩል የሚሄዱትን የሚያዘገየውት እኔ ነኝ። አዎ ስንቅ የያዙልን ይቅደሙ ብዬ ነው። ምንም ችግር የለም፣ ሲደርሱ እኔ እነግርሃለሁ። እሺ መልካም፣ ቻው ቻው ቻው። አቤት ሰይድ፣ ምን አዲስ አለ? መቅደስ ሞታለች? አዎ። ሬሳዋ ተገኝቷል?
ምን ነካ? አጣራና ንገረኝ እንጂ እንደ ቀላል ሞታለች ትለኛለህ? ቆይ መረጃውን ያገኘው ከማን ነው? ከኤምባሲ ነው መሞቷን የነገሩ፣ ግን እርግጠኛ ሊሆኑልኝ አልቻሉም። በደንብ አጣርተህ ንገረኝ። እሺ። ትሰማኛለህ? መቅደስ ከሞተች አንተም ተከተላት ጉድጓድ እንደምትገባ ወቅ። እሺ አጣራለሁ። እሺ አለቃ። ሄሎ አዋድ፣ ደውለውልኝ ነበር። መቅደስ ሞታለች። ሄሎ ወዳጄ፣ እንደምን ዋልክ? ይመስገነው ይመስገነው። ጉዳይ እንዴት አደረክልኝ? አዎ 2 ቪዛ ነው የሚያስፈልገው። እሺ፣ ስምና ዝርዝሩን ፕሮፋይል ኢሜል አደርግልሃለሁ። ከተቻለ ደግሞ እዛ የሚቀበልን መልካም ሰው አዘጋጅልኝ። አዎ እኔም እመጣለሁ። እዛው ስንገናኝ እናወራለን። አይ ከወንድሜ ጋር ነው የምመጣው። አይ ምንም የተለየ ነገር የለም። እሺ ሰላም ያገናኛል። ቻው። ከባለቤት ጋር ነው ወይ የምትመጣ እኮ ነው የሚለኝ። ቤትዬ እስኪ ቅሽራለች። እንዴት ያለ መልካም ሰው መሰለ። ሲሪያ ላይ በኢሚግራንት ጉዳይ ላይ አይኦኤም ያዘጋጀው ስልጠና ነበር። እዛ ነው የምንተዋወቀው። ምን ነካምባቸው? እንዴት 2 ቪዛ ታዘጋጃለህ? ይኸውልህ አንተ በፍጹም እንድትሄድ አልፈልግም። ለምን እንደዚህ ያልክ? እዛ ጉዳይ ውስጥ እንድትገባ አልፈልግማ። እዛ ከሄድን ደግሞ ምን እንደሚፈጠር አናውቅም። ምናልባት የከፋ ነገር ሊገጥመን ይችላል። ደግሞ ሁኔታውን እንደምታየው ሁሉ በሚስጥር የታጀበ ነው። መቅደስ እንኳን ምን አይነት ሁኔታ ላይ እንዳለች አናውቅም። ይህን ጉዳይ ከኔ ውጭ እንዴት ልታስበው ቻልክ? ደግሞ ስራዬ መሆኑን አትርሳ። መርማሪ ጋዜጠኛ ነኝ። ሀገር የሰጠችኝን ውለታ በምንም ከፍዬ ልጨርሰው አልችልም። አንተማ የምችለውን ነገር ሁሉ እኮ አደረግ። ግን ድጋሚ እዛ ጣጣ ውስጥ እንድትገባ ደግሞ አልፈልግም። ግን በሌላ አትረዳውሽ። አንተ ብዙም አትጨነቅ። ከዚህ በኋላ ብቻ ነው የምታደርገው፣ ምንም ነገር የለም። ይልቅ እስቲ አንድ ነገር ላስቸግር። የምታስበውን በግልጽ ንገረኝ። ቲናዬ እናቴ ምን ነው ቆየሽ? ቁርስ እኮ እንዳይቀዘቅዝብሽ ከ1 ሰዓት በላይ ሆነ እኮ ነው። እኔ ቀዝቅዞብሽ እኮ እንዳትናደጂ ብዬ ነው።
ሄሎ ዘጋሹ እንዴ? ኮንግራ መቅደስ ተገኘች። ያ ተገኘች። ስንት መከራ ሳይታች እንደማታመልጥም አውቄያለሁ። ፈተና ነዋ ዛሬ የምንለው። አህመድ ከየት ጉዳት ነው ግን የተገኘችው? በሽር ከሰሃራ በረሃ ጉድጓድ አገኛት። ስሟን ስንዱ እመቤት ነው ማን ብላ በጓሮ በር ልትገባ አስባ ነበር። ወደ ኢትዮጵያ? አዎ። የሚገርምህ ሳውዲ ትልቅ ታሪክ ፈጥራ ነው የወጣቸው አሉ። አንዲት ምስር የምትባል ልጅ ጋር እየኖረች የምትሰራለን ልጅ ታሪኳ ከነ ልጇን ይዛ የጠፋችው አሉ። እኔ የሚገርመኝ ማን ነው መንገዱን የጠቁማት? ማን እንደጠቁማት ነው ግራ አይገባኝ። በየት በኩል ነው ግን የመጣችው? መቼም ፓስፖርቷን ጥጋ ነው። ኖ አዋድ፣ ፓስፖርቷማ ንግስቲቷ ጋር ነው። ንግስቲቷ እያስመጣቻት እንዳይሆን እንጂ ብትፈልግ መጀመሪያውኑ ከሀገር አሰድዶ ማስወጣት ምን አስፈለገ? በእርግጥ ነገሩ አይገባ ነው። ካስወጣቻት በኋላ ማንም እንዳይነካት ጠብቅልኝ ማለት አይገባም። ኤኒዌይስ እሱ የኛ ጉዳይ አይደለም። ወደ ጨዋታችን መመለስ ይሻላል። ሰፈር ድረስ አትምጣ አላልኩም? ምን ችግር አለው? ጮኛሽ አይደለው እንዴ? ደግሞ በፊት አትምጣብኝ አላልኩም? እዚህ ሰፈር ድረስ እና በብልምጤ ነው ወድ ከቻልክ እንደ ሌሎቹ በቤት በማርቸልስ ምናምንና አሁን እዚህ ሰው እንዳያኝ አስፋልት ዳር እንገናኝ። አሁንም እኮ ማንም አላየሽም። እሺ ግቢ፣ እዛው እንገናኝ አልኩኝ። በጣም የሚጠም ቁርስ ነው ግን ያመጣልኝ። ቲናዬ ግን ስለ ሽምግልናው ለቤተሰብ አሰብኩሽ እንዴ? ወይ ረስታውት አታስታውሰኝ ነበር? ማስታወስ ነበረብኝ። በጣም ትገርሚያለሽ። ተይ እንዳንሳሳት፣ ይሄን ሁሉ ጊዜ ከነክብርሽ ጠብቀን ግን በኋላ ተናግሬያለሁ። ኧረ እባክህ እስካሁን ክብሬን የጠበቅኩት ልጅማ እንደዚህ በቀላሉ አቁም። እንዴ ምንድነው ቲናዬ? ምን ሆነክሽ እንዴ? አይ ስልክ ማውራት ስላለብኝ። ሄሎ ቆንጅዬ፣ እንዴት ነሽ? ደህና ነኝ። አላወቅኩም። ዶክተር ጆን ይባላለሁ። የአቢሲኒያ ሆስፒታል ጊዜያዊ አለቃሽ ነኝ። ኦ ዶክተር ጆን እንዴት ነህ? ደህና ነኝ። ለአንድ ጉዳይ ፈልጌሽ ነበር። ማድረግ ትችያለሽ? እችላለሁ በደንብ። ምን ላደርግ? ታዛዥ ነኝ። ነርስ ሜላት ጋር ሄደሽ እንድጠይቂልኝ እፈልጋለሁ። በፍቅር ሳታብድ አትቀርም። አዎ አጣሪልኝ። እኔ እንደላኩሽ ግን እንዳትነግሪያት። አዎ የቪዲዮ ምስል እፈልጋለሁ። እኔም ሄጄ አያታለሁ። በዛ ላይ ደግሞ ባልሆነ በሆነው ፍቃድ እየጠየቀች ነው። ያ የተወሰነ ምስል እፈልጋለሁ፣ ግን ስትቀርጪ እንዳታይሽ። ቴክ ኬር። ኦኬ ባይ ቻው። ዶክተር ጆን፣ እነዚህ በጋብቻ ጉዳይ ያሉ እጩዎች መቼ ነው የሚመረቁትና ወደ ስራ የሚገቡ? ደርሷል። ምንም ሀሳብ እንዳይገባችሁ። በደንብ ነው ከደማቸው የተዋሃደው። ፍቃደኛ ከሆናችሁ ሳምፕል ማምጣት እችላለሁ።
ምናልባትም የሚቀረው ክታባቸው ብቻ ነው። ግን ደግሞ እንደ በቀደም እንዳሉት ደሜ ኦ ነው ኤቢ ነው ፕላስ ነው ማይነስ ነው ሃይማኖት አይፈቅድም ምናምን እያሉ ችግር ላይ ውስጥ እንዳያስገቡ። ግድ የለም ሀሳብ አይግባ። አዋድ በዚህ ጉዳይ ንግስቲቷ ልትጣላን ዝግጁ ናት። ሌላ ሀገር ላይ 70 እና 80 በመቶ የምንሰራውን ስራ እዚህ እስካሁን ድረስ ለፍተን 30 በመቶ እንኳን አልሞላም። ሀገሪቷ የሆነ ችግር አለባት። ማህበረሰቡ ንቁ አይደለም፣ ስርዓትም አይወድም ወይ ደግሞ መረዳት አይችልም። ግን ምልህ አፍሪካውያን ነው የምትባሉት ደግሞ ምን ትለፈለክ? እውነቴን ነው ስለ ልረዳ አልቻልኩም። ንቁ ነው የሚባሉት ወይስ ፈዛዛ ወይ ደግሞ አዋቂ ነው የሚባሉት ወይስ መሀይም? ግራ አጋቡኝ። ምን ልበላቸው? ግድ የለም አሁን ሁሉንም እናውቃለን። በቃ ስራ ላይ ነኝ። ልትሄድ ነው? ዶክተር ጆን አንዲት ከሶማሌ በሶማሌ በኩል የምትመጣ ስደተኛ አለች። ልንቀበላት ስለምንሄድ ተዘጋጅ። እደውልልሃለሁ። ለማንኛውም እሺ። ሄሎ ኮማንደር፣ እዛው ናችሁ? ጥሩ። አደራ ደግሞ ስራ እንዳታበላሹ። ታረቀኝም እዛው ነው አይደል? መልካም እሺ፣ ቻው። እዛው ናቸው። አሎ ሰውዬው፣ ምን ደረሰ? እርግጥ ነው በረሃውን አልፈውታል? ባህሩን እያቋረጡ ጥሩ። ስለዛች ስሟን ስለቀየረችው ጉዳይ አጣራ? ሰነዱ መቤት ነው የምትባለው? መቅደስ ግርማን ቀይሯለች? ገብቶኛል። ምናልባት እንዳያውቋት ለጥንቃቄ ነው የቀየረችው ማለት ነው። አይ ከአንድ ወንድሜ ጋር ነው የምመጣው። ችግር የለውም፣ አትጨነቅ። እዛ ባህር ላይ የሚሰራውን ግፍ በደንብ አውቀዋለሁ። እሺ፣ እዛው ስደርስ እደውልልሃለሁ። ሰላም። እሺ፣ ቻው። ምኑን ነው የሚያረጋግጥልህ? እርግጠኛ ነህ ሰው ነች? ስሟን ስለቀየረች መሰለኝ ግራ የተጋቡት። ሄሎ ቃል ዶክተር፣ ምን ነው በሰላም ነው የደወልሽልኝ? መቼ? አሁን? እንዴት? እንዴት እንዲህ ሊሆን ይችላል? ጉዳዩን አክብደውታል ነበር እንዴ? የት ነሽ አሁን? በቃ እዛው ጠብቂኝ፣ እዛው ጠብቂኝ። ሊሆን አይችልም።
ጠበቃው የሆነ ነገር ሳይሰራባት አይቀርም። ብዙ ጊዜ እንዲህ ነው የሚሆነው። የሚገርምህ የመን፣ ሱሪያ፣ ሳውዲ አረቢያ፣ ጃፓን፣ ካናዳ፣ ፍራንስ፣ ጀርመን፣ ረሽያ አሁን ደግሞ ቻይና ተመሳሳይ የሚሰሩት አጀንዳ ሀገራት ውስጥ ናት። እንዴት ሊሆን ይችላል? የታሰሩት ሁላ ወንጀለኞች መስለው እንዴ? ዓለም ላይ የሚሰሩት አስገራሚ ትንግርቶች ሙሉ አልጎሪዝሙ የሚያልቀው እስር ቤት ውስጥ ነው። ዓለማችን ላይ ጨው ሆነው የሚያጣፍጧት ኪ ሰዎች ያሉት እስር ቤት ላይ ናቸው። አዎ እሱማ ልክ ነህ። እኛስ በእንደዚህ አይነት መንገድ ተገናኝተን አይደለ ስራ የጀመርነው። ለዛ ነው የዶክተሩን ጉዳይ እዛው እስር ቤት እንዲጨርሱ ያልኳቸው። ግን ኤኒዌይስ እንዳላችሁ አርጉት። ለማንኛውም ለዶክተሩ የሚፈልጉን ምግብ አዘጋጁለትና ከዛ በኋላ ወደ ምስጢር ቤት ይወስዳል። በጣም ጥሩ፣ እንደዛ እናደርጋለን። ምክንያቱም ዛሬ የሚሰማው ዜና በሆስፒታል ውስጥ ሊከብዳቸው ይችላል። የዶክተሩ ሞት ነው? አዎ፣ ችግር ሊፈጥርብን ይችላል እሱ። እንግዲህ ምን ማድረግ አይቻልም። ጠጪ እንጂ። እሺ። ወይ ገና እኮ አልተረጋጋሁ። ምን ነው አሟታል እንዴ? ወይ በስመ አብ! ብታያት እኮ ዝም ብላ ነው የምትቀባጠረው። በስመ አብ! እኔማ እንዴት እንደፈራኋት። አብዳ ነው እንዴ? ፍቅር እንደዚህ ነው የሚያደርገው። ከዶክተር ዴቪድ ፍቅር ይዟት ነው? አይ ቲንክ የጠጣሽ ፕሊዝ። እሺ። አሪፍ ዋይን ነው። አዎ ቆንጆ ነው። እኔ የምልሽ ምንድን ነው እንደዚህ ውበት ፍስስ አድርጎብሽ የመጣሽው? በጣም አምሮብሻል። ቴንክ ዩ። እየደገምሻ ላንቺ ብዬ ነው የፓሪስ የመጣልሽ። ዋው ዋው።
ቃልዬ ጓደኛሽ ቀረኩ በራይድ እንሂድ በቃ። ኧረ ቆይ ደርሻለሁ ብሎኛል እኮ እስቲ እንደውለት ታስጨንቂ። ኧረ ደርሷል። ሄሎ ሳሚ ቆየህብን እኮ እየጠበቅን ነበር። ለምን? ችግር የለም እዚህ አወራኝ። እዚህ አውሪ ችግር የለም። አምጪ ያዘሽ። እሺ እመጣለሁ። እንዴት ችግር የለም። አላየሁም። አይተዋል? ማንም አላየኝም። የሚገርምህ የሚሄድበትን አላውቅም፣ ነገር ግን ታክሲ ሊይዙ ነው። እህትየዋ እንዴት አራስ ነብር እንደሆነችብኝ ታውቃለህ? እንዴት? እሷን እዚህ ውስጥ ምን ጥልቅ አደረጋት? ይሄ በባለፈው ምስክርነት አሰጣጥ ላይ እና በቤቱ ጉዳይ ላይ ነው። ከዛ ወዲህ ተነጋግረንም አናውቅም። አዎ በቃ ጀምሩ። ታክሲ ሊይዙ ይመስለኛል። እኔም እያየኋችሁ ነው። ጀምሩ። ታዲያ በጥንቃቄ እህቷን ነጥላችሁ ነው የምታደርጉት። አደራ በጥንቃቄ። በአካባቢ ያሉት ፖሊሶች ካዩአችሁ ጉድ እንዳታመጡ ነግሬያችኋለሁ። አዎን በነገርኳችሁ በኩል ቦታውን ምንም ካሜራ አያገኘውም። ከእይታ ውጪ ናችሁ። አደራ። እንደምን አለሽ ሙዬ? ሰላም ነው? እንኳን ለዚህ ያበቃሽ። ሰላም ነው? ምንም የሆንሽው ነገር የለም? ምንም ሰላም፣ ሁሉ ሰላም ተመስገን። አምባቸው ይባላል። በጣም የምወደው ወንድሜ ነው። ባለፈው አንዳንድ ነገር የነገርኩሽ ማለት ነው። እናውቃለን እሱ ቤት ነው። በጣም አመሰግናለሁ። በእውነት እንደዚህ አይነት ወንድም ስላለ በጣም ደስ ብሎኛል። እኔም በጣም ነው የምኮራው። ለዚህ በቃሽ። አሜን። ሁሉም ነገር እውነቱ መውጣቱ አይቀርም። አመሰግናለሁ። እሺ ቃልዬ ቃልዬ ሳሚዬ እኮ መምጣት አልችልም አለኝ። ምንም ችግር የለውም። እንደውም አሁን እነሱም ስለመጡ የሆነ ቦታ ሄደን ምሳ እንብላ አይሻልም? እሺ ምንድን ነው የምትለኝ? ያማል? እሱን እኔ አያገባኝም። ምንድን ነው ያንተ ስራ? ምንድን ነው እየሰራ ያለው አንተ? እንዴ እኔ ለሁሉም ነገር ሰው አዘጋጅቼ እችላለሁ? ታረቀኝ እንዴ ታረቀኝ። አሁን ካፌ ውስጥ ነው አላልከኝ? እባክህን የዚህ ልጅ ስም እንዳጠራብኝ። ምንድን ነው? ምን ተፈጠረ? አሁን ደግሞ ዶክተሪቷ አመለጠች እንዳትለኝ። ምን እባክህ፣ ታረቀኝ መጣ ሳናደርገው ቀረ። አቤት። ሁለት ቪዛ አዘጋጅተዋል። በማንና በማን? ታረቀኝ አበራና አምባቸው ንጉሴ። እንዴ የየት ሀገር ቪዛ ነው ያሰሩት? የሳውዲና የሶማሊያ? እሺ
ከዚህ በኋላ ሰው መድብና በደንብ ተከታተላቸው። እሺ። ባለፈው የመቅደስን ጉዳይ የሚከታተል ሰው አለ ብለኸኛል ነበር? አዎ። ማን ነው? ይሄ ውሻ ታረቀኝ ነው። እና ሁሉንም አውቋል ማለት ነው? የት እንዳለች የት እንደምትሄድ ይመስለኛል። ስለዚህ ጉዳዩ ከዶክተሯ ጋር ይገናኝ ማለት ነው? ነገሩ ከምናስበው በላይ ኮምፕሊኬትድ ሆኗል። ሶሻል ዋት ዩ ነው። ቆይ እንደው ምን የራሴን የምገላግለው እኔው ጨርሰዋለሁ። መሄድ እንችላለን ነው። በጣም ነው ግን የሚገርመው። እዚህ ያለ ህግና ስርዓት እስር ቤት ውስጥ አሁን ነው የገባኝ በደንብ። ማናት እቺ የባህልና ቱሪዝም ሴትዮ? ዶክተር ሲጳራ አክሊሉ። ሲጳራ እሷም እዛ ታስራለች እና የሚያሰሯት ነገሮች ውስጥ ሽንት ምናምን ሁሉ ነገር የምታጸዳው እሷ ናት። እና አንዳንዴ በጣም ከብዶኝ ላግዛት ስሞክር እኔ ራሱ እንዴት እንደሚያደርጉኝ። እስር ቤት ያለውን ነገርማ እናውቀዋለን እኮ። በጣም የገረመኝ ግን ድምጿ ስታንጎራጉር ማመን ነው የሚያቅተው። እንዴ የባህልና ቱሪዝም ሴትዮ ናት። ድምጿ ማመን ነው የሚያቅትሽ። የመጀመሪያ ቀን ስገባ በጣም ደንግጬ ነበርና እሷ ከሩቅ ቆማ እየዘፈነች ነበር እና መልኳን የሆነ ቦታ አውቀዋለሁ። ዘፋኝ ነበሩ ላይ መሰለችኝ። ምን የሚለው ዘፈን መሰለሽ ስትዘፍን የነበረው? የጂጂ እኔን የራበኝ ፍቅር ነው የሚለው ሙዚቃ። እንደውም ግጥሙ እንዴት ነበረ? ልቤ በፍርሃት እጅግ ተበክሏል፣ በረሃብ በጥማት ሰውነት ይዝሏል፣ እጅ ያልንቀሳቀስ እግር ያልሰራ ብሏል፣ ጆሮ ያልሰማ አይኔም አላይ ብሏል። የራበኝ እንጀራ ወይን መስሏቸው፣ የጠማኝ ወተቱ ወይስ ጠጁ መስሏቸው፣ ችግሬ ጭንቀቴ ምንጩ ያልገባቸው፣ ያች ልጅ ተራበች ሲሉኝ ሰማኋቸው። ፍቅር ነው። ይገርም ነው። ግን በጣም ግን ትልቅ የተማርኩት ነገር እስር ቤት ውስጥ ምንም ነገር ሊገጥመን ይችላል ስንኖር። በተለይ ከሚኒስትሯ በጣም ብዙ ነገር ነው የተማርኩት። ደስ ይላል። ሰው የሚማርበትን ቦታ እኮ ያውቀው። ደስ ይላል። እና ሙዬ ስራ ልጀምሪ ነው? ስራ የጀመርነውን ነገር ሳንጨርስ፣ የመቅደሳችንን ጉዳይ ሳንጨርስ። እሱማ መጨረስ አለብን። አረሳሁትም። ከአምባቸው ጋር ነገ ወደ ሶማሊያ እንሄዳለን። ያው አንዳንድ ነገሮች ዘገዩ እንጂ ከሳምንት በፊት ነበረ ወደ ሳውዲ ልንበር የነበረው። ሰዎቹ ደግሞ ልጅቱን ወደዚህ ሊያመጧት ነው። በቦርደር አቋርጠው ነው የሚያመጧት። ግን ትልቁ ነገር አንቺ ጫና አድርገሽ ባታስጨንቂያቸው ኖሮ ነገሮቹ ሁሉ ቀላል አይሆኑም ነበር እና ሊያመጧት ነው ወደዚህ ሀገር እኮ። አብረን ነው እንሄደው እንዴ? ከተማ ውስጥ ከገባች በኋላ ምን እንደሚያደርጓትስ ምን አውቃለሁ? እኛም እኮ ወደዛ የምንሄደው ችግር እንዳይደርስባት ነው። እንዴ ታረቀኝ፣ አትሄጂም እንዳትለኝ ብቻ። ይኸውልሽ ሙዬ፣ ቦታው ላንቺ አይሆንም። አምባቸው እንኳን እንዴት አልፈልግም ነበር። ያ ቦታ ማለት በጣም ብዙ ችግሮች የሚፈጠሩበት መጥፎ አደገኛ ቦርደር የሆነ ቦታ ነው። እዛ በፍጹም መሄድ የለብሽም። እንደውም ከብዙ ዓመታት በፊት እዛ ሰራ ስለነበር ያለውን ችግር ሁሉ አውቀዋለሁ። ይኸውልሽ ዶክተር እመቤት፣ ታረቀኝ እንዳለሽ አሸባሪዎች ህገወጥ ስራ የሚሰሩበት ስፍራ ስለሆነ ላንቺ መልካም አይሆንም። እባክሽ እኔ መሄድ የሚባለውን ነገር ብታቆም የተሻለ ነው የሚሆነው። ኧረ ስለ እግዚአብሔር ብላችሁ እንዴ!
እዚህ ሁሉ ችግር ውስጥ የገባሁት በዚህ ምክንያት አይደል እንዴ? እኛስ እኮ አትሂጂ የምንልሽ በዚህ ምክንያት እኮ ነው። እኮ አሁን ራስ በዋስ እኮ ነው የወጣሁት፣ ነፃ እንኳን አይደለሁም። እናውቃለን። እንዴት አትሂጂ ስትሉኝ አታፍሩ? ኧረ ሙዬ ምሽቱን ዝም በይ አንቺ፣ ቃል ጣልቃ አትግቢ። አንቺ ልጅ ነሽ። ቆይ ዝም በይ። ታረቀኝ። በእህት በማስተዋል ይዣለሁ። አብሬያችሁ በማስተዋል አትምጭብኝ ሙዬ። በቃ አብሬያችሁ ነው የምመጣው። እባክሽን እዚህ ብትሆኚ ለኛ የተሻለ ስራ ትሰሪልናለሽ። እንደውም ይልቁንስ ለቪዛ የሚያስፈልገኝ ነገር ካለ ንገረኝ፣ ምን ማድረግ እንዳለብኝ። ይኸውልሽ እኛ እዛ ሄደን ያለውን ነገር ሁሉ እንጨርስ፣ እንስራ። ከአንቺ የተሻለ የሚያስፈልገን ሰው የለም እዚህ። አዎ እዚህ ሆነሽ ልትሰሪልን ትችላለሽ። በቃ ኧረ እባካችሁ፣ እባክህ በእናታችሁ አንባቸው፣ እባክህ እባክህ። ብታስቢበት ግን የተሻለ ይመስለኛል። ዶክተር እንዴት ነሽ? ሰላም ነው። እንዴት ነሽ? እግዚአብሔር ስልክ ደውለሽ እኮ መፈታትሽን ስትነግሪ አይኔ ካላየ አላምንም ብዬ እኮ ነው የመጣሁት። ደህና ነሽ? ቤተሰቡንስ? ጎሽ ጎሽ ጎሽ፣ ቆንጆ ነው፣ እግዚአብሔር ይመስገን። ሁሉም ደህና ናቸው። እስሩን ያቅለልልሽ። አይዞሽ አይዞሽ። ጭምብሉን አድርግለት። ይኸውልህ የቦርደሩን ማለፊያ ደብዳቤ ይዛላል። ይህን ችግር ካለ ደውልልኝ። አሁን ቀጥታ ወደ መኪና። ምንም እንዳይሆን ተንከባከቡት። ዳይ የዳር አገር ድራማ ስፖንሰር ግሎባል ቀለሞች፣ ሂት፣ ጸረ ተባይና ጸረ ነፍሳት